ወገኖቼ መከራው ይታወቃል፣ ፈተናውም እኮ ይታወቃል። እንደ ክርስቲያን ሆነ በፈተናዎች ውስጥ ስንኖር እነዚህን ጥቂት ነገሮች አስቡ እንጂ ራሳችሁን እየጠላችሁ ተስፋም እየቆረጣችሁ ራሳችሁን እያጠፋችሁ እንዳትኖሩ ወጣቶች ሆይ። ማክሲመስ የተባለ ሊቅ ለምን ፈተና እንደሚገጥመን 3 ምክንያቶችን ገልጿል። ፈተና እንኳን ቢኖርባችሁ ክርስቲያን ሆናችሁ በፈተና ውስጥ እንኳን ብትኖሩ እነዚህን 3 ነገሮች እንዳትረሱ ላስታውሳችሁ በሞቴ። ምን ይላል ማክሲመስ የተባለ ሊቅ? ፈተና ለአንዳንዶች ከቀደመ ኃጢአታቸው ሊያነጻ ይመጣል ይላል። የተወደዳችሁ ኦርቶዶክሳውያን ፈተናው ምንጫችን፣ ፈተናው በምድር ያለ ኃጢአታችንን ማጥሪያችን እንደሆነ ማሰብ ነው የክርስቲያን ወጉ። በደሌ ኃጢአት ያርቅልኝ ዘንድ እነዚህ ፈተናዎች መተውብኛል፣ እግዚአብሔር ሆይ በዚህ ካራክልኝ ተመስገን። አንዳንዶቻችንን ኃጢአቶቻችንን ሊያነጻ ይመጣል ይላል ማክሲመስ። በቀደም አንድ ሎስ አንጀለስ ካሊፎርኒያ ከተማዋ ሙሉ ነዳለች። ታስታውሱ ከሆነ The Passion of Christ የክርስቶስ ሕማማት ፊልም ፕሮዲውሰር የሆነው አንድ ሰው ተጠየቀ። የእሱም ቤት ተቃጥሎ ነበረ። ምን ተሰማህ ብለው ጠየቁት። ምን መልስ እንደሰጠ ታውቃላችሁ? ለእኔ መንጻት ነው አለ። It's purification። ለእኔ ነጻው እንኳን ተቃጠለ፣ ለእኔ ኃጢአቴ መታጠቢያ ነው እንደማለት ያለን ያለው። ወገኖቼ አንዳንድ ፈተናዎች፣ አንዳንድ እሳቶች፣ አንዳንድ መከራዎች ማንጫዎች ናቸው ብለን ነው ልንረዳ። ከቀደመ ኃጢአታችን ሊያነጻን ይመጣል። በሌሎች ደግሞ ይላል አሁን ያለውን ፍጽምና የበለጠ ሊያሳምር ይመጣል ይላል። አንዳንድ ፈተናዎች የበለጠ ውብ ያደርጉናል። አንዳንድ ፈተናዎች የበለጠ ይሰነግሉናል። አንዳንድ ፈተናዎች የበለጠ ያጠነክሩናል እንጂስ ተስፋ መቁረጫ፣ ራሳችንን መግደያ፣ ራሳችንን ማጥፊያ፣ ራሳችንን ማግለያ፣ የበታችነት መሰሚያ፣ የብቸኝነት አድርገን እንዳናስበው ክርስቲያን ሆነን ፈተና በጣም ብንቀበል የበለጠ ውብ ሊያደርገን እንደሆነ እውነት፣ የበለጠ ሊያጠነክረን እንደሆነ ተረዱ። 3ኛ እንዲሁም በሌሎች ዘንድ ይላል ሊመጣ ላለው ነገር እንዲዘጋጁ ማዘጋጃ ይሆናል ይላል። ብርቱ ፈተናዎች የበለጠ ለሚመጡ መከራዎች ማዘጋጃ ይሆናሉ ወገኖቼ። ያለ ጥርጥር የበለጠ ጠንካሮች እንድንሆን፣ ልምጥምጦች እንዳንሆን፣ ተሰባሪዎች እንዳንሆን በብዙ ወጀቦች፣ በብዙ ፈተናዎች፣ በብዙ መንገላታቶች መካከል የበለጠ ተዘጋጅተን እንድንቆም ያደርገናል። ከብዙ ንውጽ ውስጥ ከብዙ ማይበር በኋላ ጸጥ የሚለውን ነገር ያመጣልናል እግዚአብሔር። ነገ ለሚመጣው መከራ ይሰራናል። የበለጠ ሲቦካ፣ የበለጠ እኮ ሲላቁት፣ የበለጠ እኮ ጠንካራ ነው የሚሆነው። የበለጠ ከተፈጨ የበለጠ ጠንካራ ልብ ነው የምትሆነው፣ ትስላለህ። የበለጠ ከታሸህ የበለጠ ትለሰልሳለህ፣ የበለጠ ትጠነክራለህ። በአንዳንዶች ዘንድ ኃጢአታችንን ሊያነጻ፣ በአንዳንዶች ዘንድ ያለንን የበለጠ ውብ ሊያደርግ ሊያሳምር፣ በአንዳንዶች ዘንድ ደግሞ ለሚመጣው መከራ ሊያጠነክረን ነው። እስኪ ልጠይቃችሁ፣ ዲያብሎስን ልቶ መጣበታለሁ። ሌባ ባዶ የሆነ ቤት ሊበረብር የሚመጣ ይመስላችኋል? ሌባ እኮ ሊበረብር የሚመጣው የተወደዳችሁ ኦርቶዶክሳውያን በሀብት የበለጸገን ቤት ነው። የዲያብሎስ ውጊያ ከበረታባችሁ፣ የፈተና ጫና ካለባችሁ፣ ወጀብና አውሎ ንፋስ የሚጎነትላችሁ ከሆነ እንዳትረሱ፣ የዲያብሎስ ውጊያ ካለባችሁ ባለጸጋ ናችሁ ማለት ነው። እናንተ ምንም እንደሌላችሁ ውጊያው የበዛብን ፈተና እንዲህ ብላችሁ ካሰባችሁ ተስፋ ትቆርጣላችሁ። ይልቅስ ሀብት ሃይማኖት ስላለኝ ነው። ሃይማኖት የሌለውንማ ምን ያደርጋል? እኔ ምን ፈረቀው? ሌሎች የሚስቁት አንተ እኮ ሃይማኖት አለ፣ አንተ እኮ ደም ተቃብተሃል፣ አንተ እኮ ከዲያብሎስ ጋር እና ሊምርህ ትፈልጋለህ። እንዴት በጸጥታ ሊከታተልህ ታየዋለህ? ይታገላል እንጂ ተዋ። አየህ ሌባ ባዶ ቤትን እንደማይበረብር ዲያብሎስም ውጊያ ካበዛብሽ፣ ዲያብሎስ ከጎነተለ ውጊያ ካለ አንተ ድምፅ አለህ ማለት ነው። አንተ ባለጸጋ ነህ ማለት ነው። አንተ ተስፋ አለህ ማለት ነው። አንተ መንገድ ውስጥ ነህ ማለት ነው። አንተን ሊያሰናክል ነው የሚመጣው ማለት ነው። ሁለተኛ ሶስተኛስ እንዴ በመከራ እንደምንኖር በፈተና እንደምንዋዥ አውቅም ይታወቃል። ምናልባት ከአንዳንዶቻችሁ በላይ እኔ ተናጋሪውን ልፈተን እችላለሁ። ግን የተማሪዎች እውነት የሚገለጠው በፈተና እንደሆነ ሁሉ የክርስትና እውነታችሁ በምን ይገለጥ ታዲያ ካልተፈተናችሁ? እና ሳንፈተን እውነት እንዳለ በምን ይገለጥ? እንዲሁ ዝም ብሎ እመኑት አትመኑ፣ ጽኑ አትጽኑ በምን ይታወቅ እንዴ? ተማሪዎች እውነታቸው የሚገለጠው ፈተና ላይ በመቀመጣቸው ከሆነ የክርስትና ፈተና በምን ይገለጥ? ንውጽ ውስጣው ከሌለ አድነን ማለት የለም። አድነን ማለት ከሌለ ወጀቡንና ማይበሉን ጸጥ ማድረግ የለም። ታዲያ እንዴት ይታወቅ? እንዲሁ በኃያልነቱ እኮ ቢሆን ማን ይክዳ? በጉልበትና በተአምራት ማድረግ ቢችል እኮ ማን ይስታል? እንጽና ኑደቅ እኮ የሚታወቀው በፈተና ነው። ስለዚህ አትጥሉት፣ ይልቅ ተረዱት። በመከራ ከክርስቶስ ጋር ፈተናችንንም የበለጠ ውብ ሊያደርገን ሊያጠነክረን ነው እንጂ በእውነት ተስፋ የምንቆርጥበት፣ በእውነት ራሳችንን የምናንቅበት፣ በእውነት
ራሳችንን የምንጥልበትና የምንጠላበት ሊሆን አይገባም።